የኢትዮጵያ የጦርነት ችግር የኢትዮጵያ የፖለቲካ ችግር የኢትዮጵያ የመበጣበጥ ችግር የትኛው ክላስ እንደሆነ ፍንትው ብሎ ታይቷል ግለሰቦቹ ከእስር ቤት የወጡት በምህረትም አይደለም ታዝኖላቸውም አይደለም ቢጠፉ ቢወገዱ ደስ የሚለው ብዙ አካል አለ እነሱ በሐሳባቸው የሚያስቧት ኢትዮጵያን ለማስፈጸም ሁለትና ሶስት ድርጅቶች በጎን ተሰባስበው በሐሳብ የሚስማሙ ድርጅቶች ተሰባስበው የውጭውን ማህበረሰብ ድርድር አደረግን ውጤታም የውጭውን ማህበረሰብ ለማታለል ምርጫ ተደርጓል ነበርም እንዴ ብዙ ግድያዎች ተፈጽመዋል ICC ኢንተርናሽናል ክሪሚናል ኮርት ድረስ የሚያስቀርቡ ብዙ ወንጀሎች አሉ ስለዚህ እነዚህን ነገሮች አቮይድ ማድረግ የሚቻለው በስልጣን ላይ በመቆየት ስለዚህ ህዝቡ እውነታውን መረዳት አለበት ሰዎች ይታሰሩልን ተባለ ታስሮ የመጣ ለውጥ የለም ሰዎች ይገደሉልን ተባለ ተገድሎ የመጣ ለውጥ የለም አርቲስት ሐሳቡን ስለገለጸ ስለዘፈነ እንደ ሀጫሉ ሁንዴሳ አይነት አርቲስት ተገደለ ያመጣው ለውጥ የለም ባየር ላይ የሚንሳፈፍ ድሮን በገንዘብ ተገዝቶ ነው የሚመጣው ገና ያልተወለደ ልጅ የሚከፍለው ዳ ነው የሚጣለው መሳሪያ እያንዳንዱ ዶላር ነው በዶላር የሚገዛ ነው የሚሞተው ያንተ ወንድም ነው የሚገደለው ያንተ ወንድም ነው ወንድም ሲሞት ተደመሰሰ እንዲህ ተደረገ ትላል የሰው ልጅ ነው ክብር ያለው የሰው ልጅ ነው እየሞተ ያለው ያለፈው 3 አመት ምን አይነት ውጤት አመጣላችሁ ከመሞት ከመሰደድ ከመፈናቀል በኢኮኖሚ ከመድቀቅ በስተቀር ምን የመጣ ነገር አለ ኢትዮጵያ ከፍታ ላይ ናት ብለን በመንናገርበት ሰዓት ለመሆኑ በሶማሌ ክልል በኦጋዴን ያሉ ወገኖቻችን ምን እንደሚፈልጉ ጠይቀናቸው እናቃለን ይሄንን ቅጀት እየቸረቸሩና ቅጀት እየሸጡ ኢትዮጵያ ከፍታ ላይ ናት ማለት አይቻልም ኢትዮጵያ ከመቼውም በላይ የተዋረደችበት ጊዜ ቢኖር አሁን ነው ለማለት ወጣለሁ ሐሳባቸው ኤግዚስት አድርጎ እነሱም አንድ ስቴክ ሆልደር ሆነው መቀጠል የሚፈልጉ ከሆኑ ጆሃርን ከመሰሉ ለውጥ ማምጣት የሚችሉ ራይን መሰነቅ የሚችሉ ነገር ማየት ከሚችሉ ሰዎች ጋር አብሮ መስራት ነው ያለባቸው ማለት ፊልድ ማርሻል ምናምን ብሎ ይዋሻል ፊልድ ማርሻል ኢዲያሚን ዳዳ ታዲያ ምን አደረጉ ፊልድ ማርሻል ኢዲያሚን ዳዳ ምንድነው ማታለል ምንድነው መሸወድ የኦሮሞን ኩርፊያ ወይም ደግሞ ፍላጎት ማሟላት ያልቻልክ የሌሎች ብሔረሰቦችን ፍላጎት ማሟላት ያልቻልክ የሌሎች ሃይማኖት ጥያቄዎችን ማሟላት ያልቻልክ ፓን አፍሪካኒዝም ቅዠት ታወራልኛለህ በቃን የደሃ ልጅ ሞተ ቆሰለ ተሰደደ ተማረከ በጦርነት ተቆሳቆልን ኢኮኖሚ ኮላፕስ ያደረገ ነው ኢትዮጵያ ያለችው 4 ኪሎ በተቀመጡ ዛሬ ተንፈላሰው ባሉ የሙታን ሐውልትን እዛምጥቶ ባደረጉ ሰዎች ላይ አይደለም ኢትዮጵያ ያለችው ከእስር በተፈቱ ውድ ልጆቿ ነው ስለዚህ ኢትዮጵያን የምንፈልጋት ከሆነ እነዛ ውድ ልጆቿ ከእስር የተፈቱ ውድ ልጆቿ ጋር እንፈልግ ኢትዮጵያን የምንፈልጋት ከሆነ ይሄ ለውጥ እንዲመጣ መስዋዕትነት በከፈሉ ሰዎች ራዕይ ወይም ቪዥን ላይ እንፈልጋት ቀደም ሲል ኢህአዴግ የነበረው ብልጽግና ስሙን ቀይሮ ልክ ኢህአዴግ ይሰራ የነበረውን አሰራር በመቀየር የ27 አመቱ ያሰራር ዘይቤ ሌላ 2 እና 3 አመት በመጨመር በዛው መልኩ ነው ማስኬድ የፈለገው ማለት ነው ስለዚህ ይሄ ነው የታሰረው ትግል ስንኖር ኢትዮጵያ ውስጥ ለውጥ እንዲመጣ ጥያቄ ተጠይቆ ኢትዮጵያ እንዴት አድጋ ትዋቀር የተለያዩ ብሔረሰቦች አሉባት ለምሳሌ የኦሮሞ ትግልን ብንመለከት የተለያዩ ጥያቄዎችን አንግቦ ተነስቷል ለዚህ በሺዎች የሚቆጠሩ ሰዎች መስዋዕትነት ከፍለውበታል ተገለዋል ተሰደዋል ተፈናቅለዋል መስዋዕትነት ከፍለዋል ማለት ይሄ ጥያቄ ተመልሷል ሌሎች ብሔረሰቦች የተለያየ ጥያቄ አላቸው ይሄ ጥያቄ ተመልሷል ይሄ ሁሉ አልተመለሰም ኢትዮጵያ እንዴት ሆና ትዋቀር እንዴት ሆና ትሂድ ኢትዮጵያዊነት እንዴት ሆኖ ይዋቀር እንዴት ሆኖ ይሂድ ወይም ደግሞ እንዴት ይቀጥል የሚለው ጥያቄ ራሱ ገና ድርድር ላይ ያለ ነው ይሄንን ማናደርግ ከሆነና ይሄንን አድሬስ የማናረግ ከሆነ አገሪቷ ተግባራዊ በሆነ መልኩ እየፈረሰች መሆኑን ያያየን ነውና ስለዚህ ይሄንን የመሰሉ ብዙ ጥያቄዎች አሉ ማለት ነው ስለዚህ እነዚህ ጥያቄዎች ታስረዋል እኔም ሆነን አንተም ሆንክ ወይም ደግሞ አገር ቤት ላይ የህይወት መስዋዕትነት እየከፈሉ የተለየች ኢትዮጵያን አዲስቷን ኢትዮጵያን እናመጣለን በሚል ትግል በሚያደርጉበት ሰዓት በአቋራጭ 4 ኪሎ የገባው የአብይ መንግስት እንደውም ምን ታመጣላችሁ በሚል የነምኒልክ ስታቹን ወይም ሐውልትን የኃይለ ሥላሴ ሐውልትን በማምጣት እዛ ቦታ ላይ የድሮውን ስርዓት ባሁኑ ትውልድ ላይ አምጥቶ መጫን የሚፈልግ መሆኑን ለማሳየት እየጣረ ነበር ማለት ትልቁ አሳ ትንሹን አሳ ይውጠዋል እንደሚባለው ባህር ውስጥ እንግዲህ የብልጽግና ራሱን ብልጽግና ብሎ የጠራው ትንሽዬ መንግስት እነ ጀውሃርን የመሰሉ የህዝብ ጥያቄን ያነገቡ ሰዎችን በማሰር እነሱን ለማዋጥ ባደረገው ትግል ውስጥ ጎሮሮ ላይ ተሰክተውበት ላለፉት
እስር ቤት እንኳን ቢያስገባቸው እያንደፋደፉት ቆይተዋል። የኢትዮጵያ ችግር የግለሰቦች ችግር ሆኖ የታየበት አጋጣሚ አለ። የኢትዮጵያ ችግር አንድ ግለሰብ ወይም ደግሞ ጥቂት ሰዎች ናቸው ተብለው የታየበት አጋጣሚ አለ። ግን ከሳት ወደ ረመጥ የሚባለው እንደ ማፊያ የሚንቀሳቀሰው የብልጽግና መንግስት ተቀናቃኞችን ቢያስርም ኢትዮጵያ እየባሰባት ወደ የመፈራረስ አደጋ ላይ አጥልሎ ከፍተኛ ችግር ላይ ነው ያለችውና አሁንም በትላንትናው ካቴና ዳግም መታሰር ሳይሆን የወደፊቷን ኢትዮጵያ አይተን እንዴት አድርገን የሁሉም በሁሉም የሆነች ኢትዮጵያን ማምጣት እንችላለን። ሊፕ ሰርቪስ ሳይሆን ይሄ የስሙላ ስራ ሳይሆን እንዴት አድርገን ሁነኛ ስራን መስራት እንችላለን። እንዴት አድርገን ሁነኛ ተግባርን አከናውነን ኢትዮጵያን ማዳን እንችላለን። የብዙዎችን ሞት መቀነስ እንችላለን። አሁን ኢትዮጵያ ያለችበት ተጨባጭ ከሳት ወደ ረመጥ ነው። በዲፕሎማሲው አሽቆልቁለናል። ኢኮኖሚው በከፍተኛ ሁኔታ እየተመታ ነው። ስለዚህ አገሪቷ ከፍተኛ አደጋ አለባት። ምንድነው ማሸነፍ ማለት? በዲፕሎማሲ የአፍሪካ ቀንድ ቃፊር የአፍሪካ ቀንድ ጠባቂ የሆነችው ሀገር የአፍሪካ በኢኮኖሚ ከፍተኛ ለውጥ አምጥታለች የምትባለው ሀገር በዲፕሎማሲው ዘርፍ አሽቆልቁላ ዛሬ በነ ኖርዝ ኮሪያ በነ ኤርትራ ባሉበት ተጨባጭ ኤግዚስተንስ ላይ ሆኖ የመፈራረስ አደጋ አጥልቶባት ዓለም በሙሉ መደራደር አለባችሁ፣ መታረቅ አለባችሁ፣ ሪኮንሳይል ማድረግ አለባችሁ፣ በርቅ ላይ መሆን አለባችሁ እያለ ይሄ ጸረ አሜሪካ የሆነ ወይም ጸረ ምዕራባውያን የሆነ ሴንቲመንት በመሸጥና በመቸርቸር ኢትዮጵያ ከፍታ ላይ ናት ማለት አይቻልም። ኢትዮጵያ ከፍታ ላይ ናት የምንለው አረንጓዴ ቢጫ ቀይ ባንዲራ ወይም ሰንደቅ ዓላማ አደባባይ ላይ ወተን ስላውለበለብን አይደለም። የኢትዮጵያ ከፍታ የሚረጋገጠው ለመሆኑ ህዝቡ ምን ያስባል፣ ህዝቡ ምን ይላል የሚለውን ስናይና ስንመለከት የትኛው ነው ከፍታ? ከዚህ በላይ ምን መዋረድ አለ? ከአሜሪካ ጋር የ100 ዓመት የጠበቀ ግንኙነት ነበራት ኢትዮጵያ። አብይ የሚባል ሰው መጣና ከአሜሪካ ጋር የነበረውን የ100 ዓመት የጠበቀ ግንኙነት በማላላት ጸረ አሜሪካን ሴንቲመንት በመሸጥ ይሄ በመካከለኛው ምስራቅ ላይ ተሞክሮ ያልተሳካውን አንተ አሜሪካን ሴንቲመንት በመሸጥ ኢትዮጵያን እንደዛ ነው ከፍታ ላይ አወጣናት የምንባለው? በየትኛው ቦታ ላይ ነው ለመሆኑ የብልጽግና መንግስት ከአፈና ውጪ ተግባራዊ በሆነ መልኩ ነገሮችን እያከናወነ ያለው? በኦሮሚያ ላይ ኦሮሚያ ማፕ ትልቅ ነው እና ህዝቡም በብዛት ትልቅ ነው ከኢትዮጵያ ውስጥና በየትኛው የኦሮሚያ ክልል ነው ተቀባይነት ያለው የብልጽግና መንግስት? ለምን በሻሻ ላይ አይሆንም? የበሻሻ ህዝብ ነፃነት ቢሰጠው የበሻሻ ህዝብ መብቱን የመምረጥ መብቱን ቢሰጠው ማንን እንደሚመርጥ ምን እንደሚያስብ ማወቅ ይችላል። ስለዚህ ኢትዮጵያ ከፍታ ላይ ናት የሚለው ቅድም የጠቀስኩት የቅዠቱ አካል ነው ማለት ቅዠትን በመቸርቸርና ይሄ ናይትሜርን በመቸርቸር ኢትዮጵያ ከፍታ ላይ ናት ማለት አይቻልም። ስለዚህ አሁንም ኢትዮጵያ ከፍተኛ ችግር ላይ ነው ያለችው። ሐሳባቸው ኤግዚስት አድርጎ እነሱም አንድ ስቴክ ሆልደር ሆነው መቀጠል የሚፈልጉ ከሆኑ ጆሃርን ከመሰሉ ለውጥ ማምጣት የሚችሉ ራዕይን መሰነቅ የሚችሉ ነገን ማየት ከሚችሉ ሰዎች ጋር አብሮ መስራት ነው ያለባቸው ማለት ነው። እና ስለዚህ ሰው ከእስር ተፈታ ተብሎ መፈንቅለ መንግስት እናደርጋለን ከኤርትራ መንግስት ጋር መተባበር አለብን አንድ ላይ ተባብረን ከኤርትራ መንግስት ጋር እንዴት አገር አስገንጣይ የባህር በር ያሳጣን እንለው ከነበረው ኢሳያስ አፈወርቂ ጋር ተመልሰን እሱ ጉያ ውስጥ ተሸጉጠን እንዴት እናረጋለን? ይሄ እኮ ኢትዮጵያዊነት ነው። የሀገር ፍቅር ስሜት አይሰማም እንዴ? ኢትዮጵያን የባህር በር አደረገ አስገንጣይ ሻቢያ ብለን የአረብ ቅጥረኛ ብለን እንለው ከነበረው አካል ጋር ተመልሰን እንደገና ደግሞ አሁን ያለው መንግስት ቀይረን የሆነ ለውጥ ማምጣት እንፈልጋለን እንላለን። ስለዚህ አሁንም እኮ በትላንትናው ላይ የሚዳክሩ ናቸው እነዚህ ሰዎች ማለት ነው። ስለዚህ ምክሬ ምንድነው? የህዝብን ፍላጎት የህዝብን ጥያቄ ማሰር አትችሉም። ግለሰቦችን ማሰር ማሳሰር ችላችኋል። ግን የህዝብን ጥያቄ ማሰር ስላልቻላችሁ ነው እነዚህ ግለሰቦች የወጡት ማለት ነው። ግለሰቦቹ ከእስር ቤት የወጡት በምህረትም አይደለም ታዝኖላቸውም አይደለም። ቢጠፉ ቢወገዱ ደስ የሚለው ብዙ አካል አለ።
ብዙዎች ይሄንን የውሸት ኢትዮጵያዊነት ፌክ ኢትዮጵያዊነት እያዩ ከዛ ካምፕ እየወጡ ነው እኛ የናንተ ፕሮዳክት ነው ይሄንን ስንላችሁ ግን ኢትዮጵያዊነት ድሮ ወላጆቻችን ታግለው የእስላም ሀገሩ መካ ያሙራ ሀገሩ ዋርካ ተብሎ በኢትዮጵያ የሚገኙ ሙስሊሞች ተብለው ተቆጥረው በ1960ዎቹ መጨረሻ ላይ ትግል በማድረግ ኢትዮጵያዊነትን በትግል ያመጡት በስጦታ የተሰጣቸው አይደለም ማለት ስለዚህ ኢትዮጵያዊነትን የናንተ ኢትዮጵያዊነት ነው እዛ ልታቆዩት ትችላላችሁ የኛ ኢትዮጵያዊነት ግን በትግል የመጣ ያም ማለት ሁሉም ብሔር ብሔረሰቦች ሙስሊሙ ክርስቲያኑ ዋቄ ፈታው እምነት የሌለውም በአንድ ላይ ተዋህዶ የሚኖርባት ኢትዮጵያን ለማምጣት የሚደረግ ጥረት ነውና እንግዲህ ሁሌም እንደምንለው ከዘመን ጋር ዘመኑ በ21ኛው ክፍለ ዘመን እየኖራችሁ የ19ኛውን ክፍለ ዘመን አስተሳሰብ አምጥታችሁ አትጫኑ ዘመቻ ምን ይልክ ብላችሁ ትከሻችሁ ላይ የሆነ ነገር አርጋችሁ ስትሄዱ ግንባራችሁ ላይ የሆነ ሪበን አስራችሁ ስትሄዱ በሚሊየን ሐሳባችሁ ራሱ ግቡን እንዳይመታ በሚሊየን የሚቆጠር ህዝብ ጋር ቅራኔ እንደፈጠራችሁና በሚሊየን ከሚቆጠር ህዝብ ጋር ችግር እንደፈጠራችሁ መረዳት አልቻላችሁ ስለዚህ የናንተ ሐሳብ ነው ኢትዮጵያን እያደኸያት ያለው የናንተ ሐሳብ ነው ኢትዮጵያን ወደ ኋላ እያደረጋት ያለው የናንተ ሚኒሊክ ዘመቻ ብሎ አሁን ባለንበት ተጨባጭ መነሳት በሰው ቁስል እንጨስደል ይሄን ማጤን ካልቻላችሁ ፖለቲካሊ አክቲቭ ነን ትላላችሁ የነቃነን ትላላችሁ ይሄን ማጤን ካልቻላችሁ መግቢያችን ላይ እንዳለሁት በቅሸት ዓለም ውስጥ ነው ያላችሁት በአሁን ሰዓት ከኢሳያስ አፈወርቂ ጋር ተወዳጅቶ ለውጥ አመጣለሁ ማለት በኢትዮጵያ ሉዓላዊነት ላይ ክህደት ከመፈጸም ለኔ ተለይቶ አይታየም ምክንያቱም ኢሳያስ ትራክ ሬከርዱ የታየ ነውና በአጠቃላይ ኢትዮጵያን በማተራመስ ደረጃ ከኃይለ ሥላሴ ዘመነ መንግስት ጀምሮ ሲሰራ የነበረ ግለሰብ አሁን በኢትዮጵያ ላይ ለውጥ ያመጣል ማለት አይቻልም ኢሳያስ ለውጥ የሚያመጣ ከሆነ ለራሱ ህዝብ ለውጥ ያመጣል ማለት ነው ግን እፍረትም መኖር አለበት አይደለም እንዴ ኢትዮጵያ ተብሎ ስለ ሀገር ሉዓላዊነት እያወራን ስለ ጣሊያን እያወራን ስለ አድዋ እያወራን ስለ ሌሎች ነገሮች እያወራን ስለ ማጨው እያወራን ስለ ተደረገው ትግል እያወራን በአንድነት ስም የተለያዩ ዝማሬዎችን እያደረግን ከጎረቤት ሀገር አምጥተን እንደገና ሌላ አዳኝ ስናረግ ምን አይነት ስነ ልቦና ነው ያለው ምን አይነት የስነ ልቦና የበታችነት ቢኖረን የስነ ልቦና የበታችነት ቢኖረን እና እንደ አይደለም እንደ ፖለቲካ ኤሊት ቀርቶ እንደ ግለሰብ ራሱ የማናረጋቸው ነገሮች አሉ ስለዚህ ራሳቸውን መገመት አለባቸው እንዴት ተደርጎ ኢሳያስ አፈወርቂ የኢትዮጵያ ሴቨር ሊሆን ይችላል አሚን ምናልባት ዚያድ ባሬ በህይወት ቢኖር ኖሮ ዚያድ ባሬ የኢትዮጵያ ሴቨር ነው ብለን ማለት እንችላለን ከሱ ጋር ሄደን መወዳጀት እንችላለን የተለያዩ ጦርነቶች ተደርገዋል ማለት ስለዚህ አሁን ከኢሳያስ አፈወርቂ ጋር በመተባበር በማከላዊ መንግስቱ ላይ ችግር እንፈጥራለን ሌሎች ነገሮችን እናመጣለን የሚሉ እንቅስቃሴዎች በተለያዩ ቦታዎች እየወጡ ነው አሁን የማታለያ ጊዜ አልፏል ኢትዮጵያን ማዳን የምንፈልግ ከሆነ እያንዳንዱ ኢትዮጵያዊ አገሩን የሚወድ ከሆነ አገሬን ወዳለው የሚል ከሆነ ከጠቅላይ ሚኒስትር አብይ አህመድ አምላኪነት ወጥቶ እውነተኛ ሪያሊቲውን መመልከት መቻል አለበት ማለት ምን አተረፈ ከሰርከስ በስተቀር ከትርኢት በስተቀር ከሰዎች ሞት በስተቀር ከሰዎች መሰደድ በስተቀር ከሰዎች መጎዳት በስተቀር ምን ያተረፈው ነገር አለ ባለፈው 3 ዓመት ስለዚህ አሁን ጊዜው መንቂያ ነው የሃይማኖት አባቶችም ቢሆኑ ወደ ፈጣሪ ተመልሰው መለመን መቻል አለባቸው ይሄ ሰው ዲሲቭ የሚያረጋቸውና የሚያታልላቸው እያደመጡ መሸወድ የለባቸው ማለት እኔ እንደውም አንዳንዴ የዚህ ሰውን የማታለል ብቃትና ጥበብ ለማወቅ በፈጣሪ መመረጥ የሚያስፈልጋል ብዬ የምልበት ጊዜ አለ እናቶች ቤት ተቀምጠው የሚውሉ እናቶች ፈጣሪያቸውን የሚለምኑ እናቶች ራሳቸው ኢንስቴድ ኦፍ ፈጣሪ ሰላሙን አምጣልን በማለት ፋንታ የዚህን ሰው ውሸት እያንቃረቡ ይላሉ ስለዚህ የዚህን ሰው ውሸት አሁንም ደግፎ እነዛ የሙታን ሐውልትን ወደ 4 ኪሎ ቤተ መንግስት እንዲያስገባ ያደረጉ ሰዎችም እየተረዱት መጥተዋል እናንተ ውሸቱን ከተረዳችሁት በጋራ ተሰብስቦ መፍትሄ ማምጣት ነው መፍትሄ ደግሞ ማምጣት የሚቻለው እውነተኛ ድርድር እውነተኛ እርቅ ሲኖር ነው ስለዚህ ለእውነተኛ ድርድር ለእውነተኛ እርቅ ተዘጋጁ
የህዝብ ትግል ያሸነፈ ሲመስላቸው የሙስሊሙ ትግል ያሸነፈ ሲመስላቸው ኮሰስ ብሎ ይመጡና ጠጋ ብለው በአንተ ውስጥ መሸጎጥ ይፈልጋሉ የኦሮሞ ትግል ያሸነፈ ሲመስላቸው በኦሮሞ ትግል ውስጥ መሸጎጥ ይፈልጋሉ ነው የሙስሊሙ ትግል አይደለም የኦሮሞ ትግል አይደለም የዚህኛው ትግል አይደለም የዛኛው ትግል አይደለም ለምን በጋራ የኢትዮጵያዊነትን ጥያቄ ይዘናል እንሰራ የኢትዮጵያዊነት ጥያቄ ደግሞ የምትፈልገው ያንተ የድሮን ቅጀትን አምጥተ በዚህኛው ትውልድ ላይ አስፈጽማለሁ ማለት ሳይሆን የሌሎችንም የማዳመጥ